ይሞታ ወሎዬ ማለት እኮ ነው የምን ያራዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብተው የሚኖርበት አይደል? አያጅቦ ዘሰሜናዊ ወበመናምን አውቆ ነው ወምናምን ያለው ሲያጀነብር ነው። አንቺ ትዳር አገናኛት ሚናጅ የምትባለው? አዎ ልጃችን ታግና አላለሽ ቲጂ ሚናጅ? አዎ አግብቼ ፈታው። አሁን ለራሴም ያፈላልኩ ነው። ችግሯው ነው የኢትዮጵያ አጋቢዎች ለነሱ ባል የላቸው። አላም ነው ሞታ ግን ሞታ በጎን ግን ከመንግስት ቀኝ እጅ ነው የሚባለው ነገር ምንድነው? የማኔ ቀኝ እጅ ቦነ እኔ እንደ ወርቁ አይተነው የግል አውሮፕላን አይኖረኝም እንደ ገብቼ ቀኝ እጅ ነው አለ። ቀኝ እጄን ቆርጬ እቀመጥ ነበር እንዴ? ቀኝ እጅ ነው። ማን ነው ደግሞ ቀኝ እጅ ነው ያለ? አንተ ፖለቲካ በጣም ነው የምትችለው፣ ቀልድም በጣም ነው የምትችለው፣ ጨዋታም በጣም ነው የምትችለው። ሰዎች ግን አይረዱም። ለምንድን ነው እንዴ? ፖለቲካውን በደንብ ነው ሰው ይኸውልህ፣ አሁን ለምሳሌ በጠቅላላ ከአማራ ምሁራን ጀምሮ ይሄ አማራ ማህበር በለው ኤምኤስ ይሄ አንከር ሚዲያ ይሄ እና ሀብታሙ በጠቅላላውን ትግሬን እየጠበቁ ነው፣ ህዋትን ማለት ነው የጨርሰው። ይኸውልህ ባንዲራ ይዘው በጀርመን በአውሮፓ ምናምን የሚለው በአውሮፓ በአሜሪካ ጮኸው ዶክተሮች ሁሉ ሰልችቷቸው አሁን ደብረ ጽዮን እየጠበቁ ነው። በነልድ ተደራጅተው እኔ እኮ ናቃቸዋለሁ እኮ አድርጃቸው እና ትግሬን እየጠበቁ ነው። ወያኔም ማለት ነው ይመጣል አይመጣም እንግዲህ የምናየው ጉዳይ ነው። ከመጣኛ ደግሞ የሰሩትን ፎቅ አውድማችሁ ቆዩ ብለናል፣ ተዘጋጅተናል። እንዴ በሰሩት ፎቅማ አይገቡም። አመዷ ላይ ነው ቁጭ የሚሉ ወያኔዎች ክላሻቸውን ይዘው። እንዴት እናንተ ሲናገር አልሰማም? እንዴ አብይ ምን አለ? እዚህ ፎቅ ገንብታችሁ እንዴት ህይወታችሁን ለአደጋ ትዳርጋላችሁ? አዎ የኛን እኔ ከታች ይሰማል። ጋላክሲ በሚል አካውንት ይሰማል። ጋላክሲ ይሰማል። እግዚአብሔርን እውነቱን ነው። ሚስቱ ክርስቲያን ንብረት የሚል አካውንት አላት። ሁልጊዜ እዚህ ነው ማያት አለ። ጄሪ ተናገሪ። እዛ እግዚአብሔርን ሞጣ አብይ አህመድ ሞጣን እንደሚከታተል ማንንም በስነ ስርዓት እግዚአብሔርን እንዴ ጆጆ አራዳ ልጅ አለች። ጆጆ ናት እንዴ? እንዴ ጆጆ ወይዬ አለሽ። እኔ አንቺ እጅ ሰተሽ በአዲስ አበባ ገባሽ መስሎኝ ነበር። ኧረ አልሰጥም መቼም። እንዴ እኔ አንተ ነው የምከተለው። የገባሽ ፖለቲካ ሲጫወቱ ከርመው እኮ ወሎዮች ብልጭ የሚሉ ሴቶች ሰሞኑን ጀልባ ላይ ቁጭ ብለው ጣና ገዳም ላይ እነዚህ እነማን ናቸው? ላል የተፈራ ማሙደጋት ታዲያ ተፈራ ተምደን ገብቶ ይልላለሁ። ይኸው እነዚህ እኮ ገብተው ጣና ሐይቅ ላይ እየዋኙ ነው። ተመልከት። ዱባይ ሄደው የሚገርም እኮ ነው። ተውን ታምነዋል። የተፈራ ደጋፊ ነን ስል ከርመው ምናምን ስትል ትንሽ ቅር ይለኛል። የራሴ ወሎዬ ነኝ። ተው እንጂ ሞጣ ወሎዬ ማለት እኮ ነው የምን ያራዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብተው የሚኖርበት አይደል? መምሬ ከሁሴን እየወለዱ መምሬ ከከድጃ እኮ ነው የሚወልዱት። የሳብ ደላይ ወለድልሃል። የሳብ ደላ እንደ ወሎዬ ያራዳ ልጅ አለ እንዴ? በምድር ላይ ወሎዬን የሚያክል ያራዳ ልጅ የለም። ደዋዬ መጣ እየቃመ ነው የሚያጫውት። ማይ ፍሬንድ ደግሞ ቆንጆ ናቸው መልካቸው ጠቅላላ በጣም ቁንጅና በእግር እስከሚላጥ ብትፈልግ እኮ እንደ ወሎ ሴት እኮ አታገኝ። አበባ ነው የሚመስሉ። ዝም ብሎ ለቅልቆ እንደ ብርጭቆ የሰራቸው ናቸው። ግን አሁን የተሳሳተ ደግሞ እንደዚህ ስትናገር ገባ ሰዎች ይከፋቸዋል። ምን አይ ምን አዳነች አበቤ የለች እዚህ ውስጥ ምን ችግር አለ? ቄሱ ከሼሁ ልጅ ጋር ተጋባ። አያጅቦ እኮ ታውቃለህ፣ የቴሌኮሙኒኬሽን ዋናውን የዴታቤዝ ቋት እኮ ከጌታቸው አሰፋ ጋር ይዞ ገብቶ አሁን እኮ መቀሌ ነው ያለ። አያጅቦ ምን አረብ ሀገር ይላል ሰው አውቀውማ። እኔ ነኝ የማውቀው። እኔ ቋንቋም ታርጎ መቀሌ ነው ያለ እኮ በረሃ ላይ ሆነ ነው ለዋሉ ታውቃለህ። ውሸቱን መቀሌ ነው ታጅቦንም ሄደ። አያጅቦ አረብ ሀገር ነኝ ይላል ሲያታልል እንትን እየገባው ነው ቡርኪና ፋሶ። ውሸቱን መቀሌ ነው ያለ።
ሳባ ሆቴል ከዘመነ ካሴ ጋር እየጠጣ ነው። ቀላል ሰው አድርገዋል። ይኸውልህ አሁን ጽምዶ መጥቶ አገር ሊቀጥ ጦርነት ሊጀመር ሲል እንትኑን አነሳ። ሰሜነኛ የሚለውን 2 ወር አየው አጠፋ። ተመልከት። መጀመሪያ እኮ ቀስቅሶ ጽምዶን ያመጣው እሱ ነው። መጨረሻ ጦርነት እነዘመነ አብረን እንገባለን ወደ አብይ ሲሉ ይኸውልህ ፕሮፋይሏ ብድግ። ቀላል ሰው እንዳይመስል። ኧረ አሁን ፕሮፋይሉ እኮ እንደዛ ነው የሚለው ሞጣ። የለም አያጅቦ ነው። የለም አውርዷል። አያጅቦ ዘሰሜናዊ ወበምናምን አውቆ ነው ወምናምን ያለው ሲያደናብር ነው። አንተ አንስቶ አይ ሞጣችን እንዴ! አንቺ ደግሞ ዩዘር ብለሽ የቀየርሽው ስምሽን ምን ሆነሽ ነው? ቲክታክ ነው ያረገብኝ ሞጣዬ። ባይሆን እንትን ቴሌግራም ቻናል ክሬት አድርጌ ነበረ እንደዚህ በጎ አድራጎት። አንተ ሰው ገባረ ወደ 1000 እየገባ ነው። የፒፕል ከየት መጣ እንዴ? አንተ ካለህ እኮ በጣም ፕሬዝዳንት ማሜን ራሱ 2000 3000 ሰው ያዩ አይደል እንዴ? እንኳን አንተ ማሜን እኮ ለመደበር ነው። ያንን የወንድ ጋለሞታ ሰው ያዩ የለ እንዴ? አይደለም እና ማሜ ምን አለበት እሱ? ይቅማል፣ ይተኛል፣ ይጠጣል። ሚስቱ አለች። በቃ እውቀት የለ ምን የለ ሞጣ። ያንተን መንግስት እኮ ነህ ሁላችንም ነን የምንከተል። እነሱ እኮ ደግሞ የነሱ ዘሮች እኮ ደግሞ ሲናደዱ ሸሚዝ ይሰበስባሉ። አላየውም? ባለፈው ከኔ ጋር ሲጣላ ሸሚዙን መሰብሰብ ምናምን። ከዚያ በላይ ምንም ነው። አየው ግብጽ ነበር የሚኖረው ድሮ አይደል? ዋናው እኮ ሽብርተኛ ነው። ሽብርተኛ እኮ ነው። አሁን ናዚር የሚባለው ልጅና እሱ ሽብርተኞች። አሁን ናዚር መቸረታ ይላለው እስላም ነች እኮ የመጨረሻ ጃምቦዋን ይዛ አይታታል። ጃፒ ናዚር ካሊፎርኒያ ላይ ፏ ብላችሁ ጉጥ ይዛ በሙርታ ይዛ ቀስ እያደረገች አፈሙዛን ተሰለ። ይቺ ማናት ላለው 170 ሰው ይዛ ናዚር ቢሊየነሩ ነው። የሚገርም አቃጥለው ትል የነበርናት እንደኛ የዛሬ 9 ዓመት። ይሄው አሁን ነፃነቷን አስከብራ ናዚር ይሄው መጣላለች። እዚህ ኳስ ጨዋታ ያራዳል። ናዚር መሰለ ደግሞ ያራዳል ይየለም። ታስታውሳላችሁ? አያጅቦ ያኛው ፓርላማ መላጣው የገባው ዶክተር ነኝ እያለ የሚቀልደው ገደሉት። እንደሱ ልጅ የተባለ እውነት ነው። የትኛውን? አሁን በቅርብ የናዚር ጓደኛ ነፍጠኛ ጦርነቱን ጀምሩት የሚሉት ጀዋለ ኦነጉ ነው። የኦነግ ደጋፊ ነው። ዶክተር ሃንጋሳ እኮ ነው። ሃንጋሳ ለምን ሃንጋሳ የሚባለው አያጅቦ ታስታውሳለህ? አብረው የሆነ መኪና ውስጥ እየጠጡ ነፍጠኛ ተኩስ ምናምን የሚሉት እየተደግን አንጋሳ እንደቆስ አብይን እኮ ታቸው የሆነ ሰዓት ላይ ስንት አብይ እኮ የዚያን ጊዜ አይታወቅም። ማን ያውቀው? እና አንጋሳ ነበሩ የሚታወቁ። ከየት መጥቶ ነው ግን መንግስት የሆነው አብይ? ደብረ ጽዮን አለ ያመጣው። ደብረ ጽዮን እኮ ነው ያመጣው። ማንም እኮ ሰው አላመጣውም። ትግራይ ሞተር ናት ብሎ ቂጧን ሞተሯን ነሮላት ቁጭ በዱጭቃ ሲያታል። ናይ ትግራይ ህዝቢ ናይ ወርቂ እንዳለው መለስ ዜናዊ ናይ ጀጋኑ ትግራይ ህዝቢ ወርቂ ናይ ሞተር ካሮሰሪ ምናምን ሲል አማራይ ካሮሰሪ ሲል አይ ሰውዬ አማራን ቂጡን ሊገባለት ነው። ይሄ ደደብስ ተከተለው ስል አይታላ ላያጅቦ አይ አብይ ጀግናው አሻጋሪያችን ባለ እንግዲህ ጀነራል አሳምነው ወጣና አሻጋሪያችን ነው ምናም በቃ አለቀ አልኩኝ። አለቀ ያማራ። ያ ደግሞ አሳምነው ዝጋ አስረው ስለነበር አየ ከጨለማ ሲወጣ ግራ ገብቶታል። አሻጋሪ ነው ሙሴ ነው አብይ አህመድ ይቀጥላል ባላው። ይኸውልህ አሁን ጠቅላላ እነ አሳምነው የሉም፣ እነ አምባቸው እነ ለማ የሉም። ገዱም ደግሞ እዚህ መጣ ጡዝ እያለች ደግሞ ሁለተኛ ትግሬን ለማምጣት ተንቀሳቀሰች ነው። የለም ፒፕል ተበታቱ። ግን እኮ ሽማግሌዎቹን አገር ምሩ ብለን እኛ አይናችን እያያን ሰጥ። ከዚህ በኋላ ማን ይሰጣቸዋል? እነሱ ቀላል እንዴ ጌታቸውን ቆርጦ በሚጥሚጣ እያበሉ ወደ ቃሊቲ ማስገባት እንዴ? ሞጣማ ባልሆናል አይደለም።
ይሄን ጠቅላላ ብልጽግና የሚባል ወያኔ ይሄ አብን ይሄ አሽቃባጭ ባህሪን ዝም ብለህ ግራ መቀመጫውን እየቆረጥክ በኪሎ መሸጥ በሚጥሚጣ ማብላት ለራሱ ታቀምሰዋል። የራሱን ቂጥ ሌባ እኮ ነው። ገዷውን አታላየውም? እንደዚህ ሲልቨር ስፕሪንግ ቁጭ ብሎ እንዴት እንደሚያላግጥ ጽምዶ ይሻለናል። በቃ ይሄ ብልጽግና ገዳይ ነው ይላል። ይኸውልህ ይሄ ሰውዬውን ተመልከት እንግዲህ ዓለምን ሁሉ የሸጠ እኮ ነው። እንታረጋለህ። አማራው ራሱ የማይረባ ነው። ለማንኛውም ሰላም ናቸው። ፖለቲካው እስኪናቆም ሞጣ ሚስት ትፈልጋለህ? አቤት ሚስት ትፈልጋለህ ወይ? እንዴ ኧረ ባለትዳር እየተከበረ አንቺ ቲጂ ምን አስበሽ ነው? ሁለተኛ ነው ሰው አብዷል መሰለኝ። እኔ እንዳገባ ሚስት ማለት ደግሞ ሁለተኛ ሚስት ነው እንዴ? እኔ ትዳር ስለማገናኝ ለሞጣ ብፈልግ ለምን አገባችሁ? ካገባ እሱ ራሱ አገባው ይላል። እስላም ሲሆን ሶስት አለው። ሞጣዬ በጣም ትዳሩ የተከበረ ትዳር አለው። ቲጂ ኦኬ። አይ ትዳር ካለው በቃ እኔ ባለ ትዳር ስላልመሰለኝ ነው። እንዴ ትዳር አገናኝናት ሚናጅ የምትባል ልጃችን ታገናኝ የርቀት ትዳር ይሳካል። ግን እንደ ትምህርት ማለት እኔ ባላለሽ ቲጂ ሚናጅ አግብቼ ፈታውን ለራሴም እያፈላለኩ ነው። ችግሩ አሁን የኢትዮጵያ አጋቢዎች ለነሱ ባል የላቸው። አንድ ጥያቄ ይጠይቀን። ቤት ደላላ የሚገርመኝ የኢትዮጵያ ትዳር አገናኞች የራሳቸው ባል ሲሆን ከተው ሚስትን ላምጣላችሁ ነው። ልንገርህ፣ ቤት አከራይ ለምሳሌ ወይ ደላላ መኪና ደላላ ምናምን ቤት አለው እንዴ? ሁሉ መኪና አለው እንዴ? እኔ እኮ ደላላ ነኝ፣ ስራ እየሰራሁ ነው። በሰው ስራ አትግባ እንጂ ሞጣ። እኔ አልገባብሽም። ያራዳ ቤት ለመግዛት እኮ ሳቢ ያጠራቅማል ቲጂ። ቤት ለመግዛት ሳቢ እኔም እኮ እያጠራቀምኩ ነው ጃፒ። እኔም እኮ አሁን ለመምረጥ እያጠራቀምኩ ነው። ባል እያጠራቀመች ግን ኦንላይን የሚያገባ ሰው አለ። ግን ለምን የለም ሞጣ? ሰው ሽንት ቤት ቆሞ ስማ፣ ወሸላውን ጨብጦ ሽንት ቤት ቆሞ የኢትዮጵያ አደገኛ ያገኘ የለ እንደ ሚስት ይሻላ። ግን የፈታ ሰው እንዴት ነው? የራሳቸው ሰባተኛ ሰማይ ልከው ይኸውልህ ሌላ እንዳገባል ተልከት እንግዲህ ያጋጭ ስማ፣ እኔ እኮ ከላኩ በኋላ ለራሴም ለመምረጥ እንዲመቸኝ ነው። አንተ አልገባም። እንደዚያ ጥሩ። ይቺስ የጨረሻ ከባድ ሲስተም ነች። እሱ እኮ ነው የምልህ። እንዴ የት ነው የምትኖር ቲጂ ሚናጅ? እኔ ሎስ አንጀለስ። ዋናው ቃውጢው ከተማ ነዋ። ሀትስፓቱ ላይ ነው ያለሽ አንቺ። ሃኒሙን ላይ ነሽ አንቺ። እና አሁን ብዙ ሰው ስንት ሰው አጋባሽ? እስካሁን አልሰራም። ምን አጋባል? ግራ አጋባዋቸው ነው። ያፋታሁትን ብጠይቀኝ ይሻላል ካጋባሁት። አንዷ በማለፈው እኔ ደግሞ ልጅ የላትም መስሎኛል። ቆንጅያ ላይ አይታችኋል። ቀይ ደግሞ አሜሪካን ሀገር የምታጋባለች። ከዛ አንድ ቀን በቃ እናንተ ቆንጆ ምናምን የሆናችሁ ሜትር ከምናምን ምናምን ስሊም ሆናችሁ ሆዳችሁ ኦፕሬሽን ያልሆናችሁ እያለ ስተወራ ቆየችና ልጁን ትምህርት ቤት ደረሰብኝ ላስደርስ ነው ላሄደች። መጨረሻ አንዱ ገባና ማን ነበር ስሟ እባክሽ? ቆንጆዬ ናት ልጅቷ ራሱ። እንዴት ነው አግብተሻል አለ። አይ እኔ እኮ ከፈታሁ 17 ዓመት ነው አላለችም። ከዚያ ታዲያ ለምን መጀመሪያ ላንቺ አልፈልግም? ውረድ ቡሽቲ ውረድ ምናምን አለችው። እና መጀመሪያ እናንተ አግቡ። ቲጂ ሚናጅ በእውነት አሁን አንቺ እውነት ለመናገር ሞጣ የኔ እንኳን ስማ እንደጀመርኩ እድሜ ስንት ነው ያራዳል? ይኸውልህ ቆይ ልንገርህ፣ እኔ እንዴት እዛች የሆነች ደቡብ አፍሪካ ቤት እየገቡ ማለት ነው እንግሊዝኛ ሳይችሉ ሲያሰድቡን፣ እኔ አትሊስት ከስድብ ላድናችሁ ለኮሚኒቲ ብዬ ነው የገባሁት እንጂ እኔ ለትዳር ሀሳቡም አልነበረኝም። እዚህ ሀገር ነው የተማርሽው? እኔ እዚህ ሀገር ነው የተማርኩት። ካልስቴት የለኝ ነው የሄድኩት። እና ያቺ አንድ ጥቁር አለች የሆነች ባሪያ፣ ያቺ ደግሞ ማትረባ ናት። ሙርቲ ይዝባቸዋል። ኢትዮጵያዊ አንድ ኦሮሞ ገብቶ አይተሸዋል ምን እንዳለ? ሀናቡ አያጅቦ አይተዋል? የሆነ ኦሮሞ ሊያገባ ገብቶ
ሚስት ለማግኘት የስ ያ ማርጃት ማን ቤት እኔ እንጃ አላየውም እንደሱን የስ ኦፍ ኮርስ ያ ላይክ ኢት ምናምን በቃ አላየውም ማለት ጃፓ ይተዋል ጥቁር አለች ሳውዝ አፍሪካዊ አንድ ጠይም ኦሮሞ ገብቶ ዳታ ፊኒሽ እንግሊሽ ዳታ ፊኒሽ ምናምን የምትል ማለት ነው። እንግሊዘኛ ሲጠፋባቸው ዳታቸው አለቀባቸው ምናምን ብላ ይዝባቸው። ቲጂ አንቺ ቤት የተፋታው ሰውዬ እስከ እያወራ ሚስቱ ከኋላ የመጣችበት እንዴት ነበር እሱ? ነው እንደሱ ሰውዬ እኔ ጋር እኮ ነው የተፋታው። አይገርም ቲጂ ምን አጅም ያኛው ብቅ ያለችበት ያለ እንትን ዝቅ ብሎ የጠፋው በቪዲዮ የወጣው ሰውዬ ወንበሩ ዝቅ ብሎ የወረደው አንቺ ጋር ነው እኔ ጋር ነው። አንቺ በጣም ይሰጥ ይቺ ለራሱ አፋታ ቁጭ አደረገችው። እንዴ እንደዛ ተንሻ እኔ ምን አረኩ ራሱ ተንሸራቶ ወጣ። ግን እውነት ነው ግን እቺ ኮይታው ነው እግዚአብሔር የሚገርም እሷ ተኝታለች ብሎ እኮ ነው የመጣው የነበረው። እኔ ደግሞ ገና ትዳር መጀመሪ ነው አስተኝቶ ነው የመጣ። ደህና ደሪ ምናምን ብሏት ለስራ ከሌላ እነሱ ፈረንሳይ ነው የሚኖሩት ከሆነ ቦታ ላይ ወደ ሆነ ቦታ ሄዷል ማለት ነው። ከዛ አውርቷት ምናምን በቃ ተኝቻለሁ ደህና ደር ስትለው ተኝታለች ብሎ ቲክቶክ ሚስት ፍለጋ ሲንከራት አጋጣሚ የሆነ ነገር ቀሰቀሰኝ አለች ማለት ነው። እሷ ራሱ የሆነ ነገር በቃ ተነሽ እንቅልፍ አልወስድ ሲለኝ ቲክቶክ ስከፍት ሰውዬ ሚስት ሲጠይቃየውና አስገቢው ትለኛለች። እኔ እንዴት ላስገባው? እኔ ደግሞ ግራ ገብቶኝ ለራሴ በቃ ስደናቆረኝ ነው። ወይስ was funny though ያ ሰውዬማ በጣም ነገርም አንቺ ነሽ ለካ እኔ ነው ደግሞ እንዴት እንደሚልኮ ቁጭ ብሎ በፊት አግብተህ ነበር? አላገባሁም፣ ልጅ አለ የለኝም ካድ ሴትዮዋን በሌሊት እሷ ስታሳዝን አመጣጧት እዚህ ይልሻል። ግን እውነት ሊያገባ ነው ወይስ ሊወሽም ነው? በቃ ይዞ ሊጠፋ ነበር ግን ተበላ። ሚስቱሽማ ከየትም አለ እኮ ደግሞ ቦታ ምን መሰለ አንድ እንግዲህ ባለቤቱ ወልዳ ምናምን አጥብታ ምናምን ተኝቶበት ይሆናል። ቀጥ ያለ ጡት ላይ ነው እንትን ማለት ሳይድ ቺክ ማለት ነው። ሳይድ ቺክ እኔኮ የቤቷ ባለቤት የት ሄደች? ወይዬ ሚውትሽን አንሽና ሞጣም ገብቷል እኮ ተኛሽ አለውኝ ተጫወቱ ብዬ ነው እኮ ጆዬ። ሞጣ ሐሳቧን ሰምተዋል። እዚህ የሰበሰበችን በሆነ ሐሳብ ነው። ማን ሰብስባናለች እናት። ምንድነው ሐሳቡ? እንትን ሞጣዬ ላይክ ኢትዮጵያ ለሴት ተማሪዎቻችን ለእህቶቻችን ሞዴስ በጣም እጥረት ስላለባቸው አፎርድ ስለማያደርጉ እንደዚህ ከዚህ ላይክ የሆነ እንደ ኦርጋናይዜሽን በትምህርት ቤት ሄጄ ላይክ የትምህርት ቤቱ ሄደው እንዲከፋፈላቸው እና እውቀት ደግሞ እንዲሰጣቸው ዶክተር ሄዶ እንዲያስተምራቸው ቢያንስ በወር ለ30 ደቂቃም ቢሆን እንዴት ንጽህናቸውን መጠበቅ እንዳለባቸው ሳይክላቸው ላይ ሲሆኑ ስለ ሆርሞን፣ ስለ በርዝ ኮንትሮል፣ ስለ ፕላን ቢ ኤቭሪቲንግ በደንብ ኤጁኬሽን እንዲሰጧቸው እንደዚህ አይነት ነገር አስቤያለሁ። ሞጣዬ ኤንጂኦ ነው ላይክ ነን ፕሮፊት የሆነ በቃ እንደ ላይክ ይሄ በጣም ይሄ ያራዳልሽ በደንብ ነው ያሽው። ግን አገሪቷ መች አገር እኮ አልቀጠለም እንጂ ያንቺ በጣም ኃይለኛ ቢዝነስ ነው። ይገርምሻል። በጣም ኢንተርናሽናሊ በጣም አንቺ ሚሊዮነር የምትሆኝበት ነው፣ ሰው የምትረጅበት ነው። በጣም ኃይለኛ እቅድ ነው። ግን ኢትዮጵያ ተረጋጋ ወይ ጉበት የለም በቦምብ ጨረሷቸው። አንቺ ሚሊዮነር ትሆኛለሽ፣ ሞዴሱም ይገዛል። ዋናው ሀገር ሰላም ነው ወይ ነው። እኔ እዚህ ሀገር ዲያስፖራ ይገርመኛል። እንደው በቃ ለዚህ ለህዝቡ ችግሩ ይላል። መጨረሻ ግን መቄዶንያ 6 ቢሊዮን ብር ፎቅ እሰራለሁ ቁጭ ነው ያለ። አየው ይሄ ሞጣዬ ላይ እኔ እንትን ላይ ችግር ላይ አይደለሁኝም። ያራዳ ልጅ ይኸውልሽ ልንገርሽ፣ ጥሩ ቢዝነስ ነው የምልሽ። ላንቺም ለህዝቡም ጥሩ ነው። ሰላም ያርግልኝ ብለሽ ጸሎት አድርጊ። እንዴት አሁን ወደ አሁን ይልቀውልሽ ስሙን ፓተንቱን አዘጋጅ፣ ሰው እንዳይወስድብሽ በቀጥታ እንጂ ኦርጋናይዜሽኑን ይኸውልሽ በህግ አግባብ አስጨርሽ። ከዚያ በኋላ ስሪበት። ቢፈልግ ይስተሰው ሰው ካልሰጠ ደግሞ ትላልቅ ሆስፒታሎች፣
ትላልቅ ኢንቨስተሮች እንደነ አለም መስክ ያለ የልማት ተራድኦ ድርጅቶቻቸው እንዳላቸው ታውቂያለሽ አይደል? ቢል ጌት እዚህ በጣም ትልልቅ ኦርጋናይዜሽኖች አሉ። ልንገርሽ፣ ለምሳሌ ኖርዌይ አይተነው አሁን የራሱ እንትን አለው። ምንድነው የተራድኦ ድርጅት አለው። አየሽ፣ እነዚህ ሰዎች ገንዘብ ይሰጣሉ። ስለዚህ አንቺ የግድ አበሻውን ይሄ ተቀምጦ $100 ምን ያደርጋል? ለምን ማለት ብቻ ከሰጠ ይስጥ፣ ለምኖ አይረዳም። ግን አንቺ አንድ ዩኤስ ቤዝድ ሆነ ናን ፕሮፊት ኦርጋናይዜሽን ከከፈትሽ ግን ሜቶዲስት ጋር ትሄጃለሽ፣ አድቨንቲስት ጋር ትሄጃለሽ፣ የፕሮቴስታንቶች፣ ኦርቶዶክሳውያን ቸርች፣ የግሪክ ቸርቾች እነሱ ይኸውልሽ 300,000 100,000 1 ሚሊዮን 200,000 ይሰጣሉ። ቢሊዮነሮች ይሄ ራሱ እንትን አላቸው ፈንድ የሚያደርጉበት። አንደኛ ከመንግስት ግብር ይቀንስላቸዋል። ለአንቺ $1 ሚሊዮን ሲሰጡ እነሱ ሌላ $100 ሚሊዮን ታክስ ያስቀንሱበታል። ገባሽ? ስለዚህ ጥሩ ቢዝነስ ነው ራሱ። ለአንቺም ጥሩ ነው። ምክንያቱም መጽሐፍ ቅዱስ የሰራ ይብላ ይላል፣ ያልሰራ አይብላ ነው የሚለው። ሰርተሽ አንቺን ሚሊዮነር መሆን አለብሽ። ለምሳሌ ድርጅትሽ ከከፈትሽ በኋላ ለድርጅቱ መንቀሳቀሻ ሮልሮይስ ትገዣለሽ $500,000 ሮልሮይስ ምንድነው ስትይ የአሜሪካ መንግስት ለድርጅቴ መንቀሳቀሻ ነው። ሮልሮይስ ገዛሽ፣ ቶዮታ ገዛ፣ ቴዎድሮስ ስርፌ $6 ሚሊዮን ሰብስበው ቤት ገዝተው ይሄ ለኤንጂኦ ነው ይላሉ። በኋላ ግን የሚያዞሩበት ደግሞ ሌላ ሲስተም አለ። ስለዚህ አንቺ ጥሩ እንትን ነው። ህዝቡንም ትረጃለሽ፣ ራስሽንም ትረጃለሽ ለማለት ነው። አያጅሞ ምን ይመስላል? ሞጣ ሐሳብህ ልክ ነው። ግን እንደኔ አሁን ትምህርት ሊከፈት ነው መስከረም ላይ መሰለኝ እና በአንዳንድ ቦታ ላይ የንጽህና መጠበቂያ ካለመኖሩ ትምህርት የሚያቋርጡ አሉ ምናምን። እሷ በራሷ እኮ ነው እውነት እኮ ነው ምንና በጣም ጥሩ ነው የምልህ እኮ ነው። እኔ ግን እያመላከትኳት ያለው ይኸውልህ ለባለሞዴሶች ብቻ አይደለም ነው። አንቺ ሚሊዮነር መሆን አለብሽ ነው። ምክንያቱም አንድ ሰው ለሰው ብሎ ብቻ ነው እየሰራች እኮ ነው። ለራሷ መቻ አነሳት ነው እሱ ይሄ ከጆባ ወዳፍ ነው ከጆዳፍ ነው ሞታ ከባድ ሰው ነው ግን ይሄ ከጆዳፍ ነው ማይ ብራዘር። እሱ አሁን ይኸውልህ ትሄድበትና በደንብ ይኸውልህ ለምሳሌ በአንድ ዓመት $1 ሚሊዮን ኮል ታገኝ ይችላልሽ። ስለዚህ 500,000 ረርታ 500,000 ወደ ባንኳን ማስገባት አንተ የምትለው በትላልቅ ነው። እኔ አዩ ሞጣ ነው የሚባል ነገር የለም። ማስገባት አለባት። እንዴት እንደሆነ ታውቃለህ? ሞጣ ሰፋ አድርጎት ፊውቸር ነው ማርጋ አስባያጅቡ አሁን እሱ ሰፋ አድርጎት እንደ ትግራይ አንቀጽ 39 ታስባለህ እንዴ አንተ? ልጅቷን ገፋፍተ ሚሊዮነር ማድረግ ሲቻል ዝም ብለህ ሞዴስ ብቻ ለምን ትልካለች? እኔ እኮ እየነገርኳት ነው። ኢሜል ይቺ በጣም የተማረች ልጅ ናት። እዚህ ሀገር አንደኛ ሄልዝ ሲስተሙን ታውቀዋለች፣ መግቢያ መውጫውን። ቀጣይ እኮ ይኸውልህ አልትራሳውንድ መሳሪያዎችን በየ4 ዓመቱ የሚወድቁ ሲቲ ስካኖች $1 ሚሊዮን ናቸው። ከነሱ ትጭናለች። ገብተዋል? ሺውል በሚሊዮነር። ስለዚህ እሷም ትረዳለች ሰው ወገኖቿን፣ እሷም ሀብታም መሆን አለባት ነው እያልኩ ያለው። ይሄ ውሸት ነው። አሁን ለምሳሌ ሁልኝ ልከክልህ አይሰራም ነው አይሰራም ወንድሜ። ለምሳሌ አሁን የገብርኤል ዳቦ ይዞ የሚሄድ ቅን እንትን አለ ባላገር፣ ውሸቱን ነው። መንገድ ላይ ሁለቱን ዳቦ ጨርግዶ ነው ቤተክርስቲያን የሚደርስ። ስለማውቀው እኮ ነው። ደከመ ይለዋል። ይኸውልህ ጎረምሳው አንዱ ይኸውልህ ቂጣውን ተሸክመው ሲሄዱ አንደኛ ብንበላው ይቀንሳል ክብደቱ ይሉና ቁጭ ብለው አንድ ሽንክላውን ጠላት ዱብ ያደረጉና ከዚያ በኋላ በአየር ላይ ነው እንደ ሮልሮይስ የሚሄዱ። ሮልሮይስ በለው መኪና እንደ ሄሊኮፕተር ነው የሚሄደው ገበሬው። ለምን መሰለህ? በልቷላ። 5 ሽንክላ ካለ አንዱ ሽንክላ ጠጥቶ እንትኑን ጓዱን ይሰብሩታል። አውቀው ጓዱን ሰብረው ይደርሳሉ። ምንድነው ምናምን 6 ተብሎ አልነበር? አይ ተረስቶ ነው አንዱ ይለው። በቃ ይናቅርቡ ይባላል። 4ቱን ዳቦ ጨርግደዋል። እና አንቺም እየጨረገርሽ መስራት አለብሽ ለማለት ነው። ሚውት ነች ግን ሀሳቦች ይመጣላት ግን ነው ማለት ነው። ሞጣ ምን መሰለህ? ሰዎችን አይታ ምናምን ሴቶችን አይታ ልቧ ስለተነካ
ከራሷ ልታደግ አሰበችና ደግሞ ጨምሮ የሚያርጉ ከሆነ ያርጉ ብላ ነው ያመጣችው። ደሳለኝ ጫኔውን ጉንዳን እንደሚያስከትለው ጠቅላላ ብልጽግናና አሻግሮ አብይን ካሻገረ በኋላ ገንዘብ ሰብስቦ ዲያስፖራን ሀብታም ሆኗል። አሁን ወያኔን ደግሞ ለመጠበቅ ስልጣን ለቀቁ ሲል ይሄ የአማራው ጉንዳን ደሳለኝ ጫኔ ጀግናው አብይን ተናገረው። ማይ ብራዘር እኔ ፖለቲከኛ ነኝ። እኔን እንደዚህ አይነት ወሬ ነው ጋታወራ። ከዛ በኋላ ላይ ይሄም እንደ ሞጣ አብሮ ጽድ ጆጆ አንቺስ ምን ታስቢያለሽ? እኔ ካንተ ጋር ነኝ። በጣም ደስ ይላል። በልተ ብላ ነው ማይ ብራዘር። ለየትኛው ሞጣ ግን ስማ ሞጣ አሁን ስለ መጽሐፍ ቅዱስ ጠቅሰህ እሷን አትርፊ ምናምን አልካት። በልተ ብላ ይላል አልካት። ገንዘብ ግን ከድህነት እንጂ ከሞት አያስጥልምና ሞጣዬ እሷ ያሰበችው ምን መሰለህ? ገንዘብ ከሌለበት መንግስተ ሰማያት አትገባም። ልንገርህ ደሃ ነው ሀብታም ነው መንግስተ ሰማያት የሚገባው? አንተ ጃፒ አንድ ጥያቄ ብቻ ይችን መልስ። ሀብታም ነው ደሃ ነው መንግስተ ሰማያት የሚገባው? እኔ እንዳየሁት ከሆነ ኢየሱስ ክርስቶስ ያለው ለባለጸጋ መንግስተ ሰማያት እሱን ያለውን አይደለም ለአንተ አስተሳሰብ የሚገባው ማን ነው? ጃፒ ጥያቄው ብቻ ይጠየቅ። ደሃ ነው ሀብታም መንግስተ ሰማያት የሚገባው? ደሃ አይደል? ተሳሳተ። ሀብታም ነው እኔ እኮ እየነገርኩህ ነው። ታዲያ አንተ መንግስተ ሰማያት ስታወራ ላስረዳ። ደሃ ስለሚረበው ለሀብታም እንደ ውሻ ይልመጠመጣል። ልጆችን ለማሳደግ ይዋሻል። ፍርድ ቤት ሂድ ቢባል በሐሰት ይመሰክራል። ዝም ብሎ ያለ እውነቱ ከአንገቱ በላይ ለሀብታም ይሰግዳል። ምክንያቱም ድሃ ነው። 5 ልጆች ካሉት በዚህ ዘመናውን አዲስ አበባ ውስጥ የሚበላ የለም። ለሀብታም ዋሽቶ አጎብድዶ መኖር ይፈልጋል። ሀብታምስ ሁሉም ነገር ስላለው ቤተክርስቲያን ያሰራል፣ ገዳማትን ያሰራል፣ ለሌለው ሁሉ 5-6 በሬ እያረደ ይጋብዛል፣ ያርከፈክፋል። ስለዚህ እንደ ጽድቅ ስናየው ድሃ ዋሽቶ ስለሚበላ ዋሽቶ ሰግዶ አስመስሎ ስለሚበላ ሀብታሙ አንዴ ብቻ ሀብታም ለመሆን ነው እንጂ ሀብታም ከሆንክ በኋላ ጽድቅ ይመጣል። አየህ፣ ውሸት ነው። መጽሐፍ ቅዱስ ሁሉ ጊዜ ነጭ የጻፈውን ገልብጠህ ነው ማንበብ ያለብህ። አንተ ራስህ ጆጆ አይደለም። እኔ ቆይ ልጠይቀው ሞጣ። ስለዚህ ይሄ የተጻፈው መጽሐፍ ቅዱስ አንተ አትከተልም? የራስህ መጽሐፍ ቅዱስ አለ ማለት ነው? እኔ ሁልጊዜ መጽሐፍ ቅዱስን የማነበው ገልብጬ ነው። መገልበጥ አለብን። ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ትሾልካለች የሚለውን ያላምንበት። ለምን በለኛ ይሄ አንድ ሞጣ እዚህ ጋር እኔ አንድ ነገር በማልጨርስ ይሄ ንጉሶች፣ ባለስልጣኖች እና ሀብታሞች ያስቀመጡት መፈክር ነው። ለምን ድሃ ቂጡን እያከከ ድህነቱ እንዲረሳ ወይን ጠጅ ስለሚጠጣ ማለት ነው። አረቄ ነው ሁልጊዜ አይተህ ከሆነ ድሃ ጃፒ አረቄ ነው የሚጠጣው። ሁልጊዜ ድሃ የምታገኘው አረቄ ቤት ነው። በጠርሙስ ውስጥ መደበቅ ይፈልጋል። ሰርቶ መቀየር ሲችል ዘሎ ገብቶ የደንበጫ አረቄዋን ይዞ ቁጭ ይላል። አንደኛ የሚበላው ስለሌለ ሆዱ ኮስተር ይለታል ብሎ ያስባል። ሶስተኛ ሲሰክር መኝታ እንቅልፍ ይዘኛል ብሎ ያስባል። እና ይቻውን ጥቅስ አላምንባትም። ምክንያቱም በፍጹም እሺ ግን እኔ አንድ ጥያቄ አለኝ። ጥያቄ ያለኝ እና ከዛ ጅቦ ትቀጥላለህ። ስማ ሞጣ፣ በጣም ብዙ ሚሊዮን ሀብት ያላቸው ሰዎች ካንሰር ተይዞ ታዲያ ለምን ይሞታሉ? ገንዘብ የሚያድን ከሆነ ካንሰር የያዛቸው ለምን ይሞታሉ ነው ያልከኝ? ያ በጣም ብዙ አሁን በጣም ሚሊዮነሮች አሁን አሜሪካን ሀገር በጣም ብዙ። በመጀመሪያ ደረጃ አንድ ሰው ካንሰር የሚይዘው የተበላሸ ምግብ ሲበላ ነው። ያ በጣም ብዙ ታዋቂ ብዙ ማለት አትበለኛ። ካንሰር የሚመጣው በስም ልጥራቸው ነው። ካንሰር የሚመጣው ከቆርቆሮ ምግብ፣ ይሄ ምንድነው በጫው በምናምን ወይ ደግሞ በመድኃኒት ለረጅም ጊዜ እንዲቀመም የተቀመጠ ምግብ በመብላታቸው ምክንያት ነው። ማን ነው የሚዘምረው? አያጅቡ ነው እንትን ጌታቸው አሰፋ እየደወለ ነው።
እና ሞጣ ደሃ ገነት አይገባም ከተባለ ከነዛ መካከል አንዱ ነህ ማለት ነው። እኔማ ሀብታም ነኝ። ገነት ትገባለህ ማለት ነው። እኔ እገባለሁ እኮ ሀብታም ነኝ። ሀብታም ምክንያቱም እኔ ለሞራል ነው የምኖር። ለምሳሌ አሁን ምንም ፖለቲካ ሰራ ነው አሁን ምንም አምቢሽን የለኝም። ሚዩት አድርጉልን ጋይስ። ለምን መሰለ አያጅቦች ይሰማል። አዎ እኔ አምቢሽን የለኝም የስልጣንም የገንዘብ ለምን በለኝ የገንዘብ አምቢሽን ቢኖረኝ እንደ ሀብታሙ አያሌው በሉ እንደ ልደቱ አያሌው በሉ አብይ አህመድ ሀገሪቷን እያፈረሰ ነው። ስለዚህ ህዋትና አማራ ጽምዶ ይሻላል ብዬ መደገፍ ይችልና ፕራይቬት ጀት መግዛት ይችላሉ። እኔ ሀብታም ነኝ። ለምን ሞራል አለኝ። አየህ ሀብታም ማለት በገንዘብ ብቻ አይደለም። አንድ ሰው ሀብታም ነው የሚባለው መጀመሪያ ጤና ነው። ሁለተኛ ደግሞ የሞራል ልዕልና ነው። አየህ ተምታታ ይሄ ነገር አልተምታታ ግራ ገባኝ። አሁን ተምታታ በአንደኛው አልኩ እኮ አይደለም ሞጣ በአንደኛው ስንይዝ ወደ አንደኛው እየሄድክብኝ ልክ ነኝ እኔ እኮ ያልኩት ልንገርህ አይደለማ ሞጣ አዳምጠን። ይኸውልህ አሁን አንተ ገንዘብ ከሌለ እዚህ ምድር ላይ መኖር አትችልም። እኔ ድሃ አይደለሁም አልኳ። ያ ግን ታዲያ አንተ ድሃ ካልሆንክ ድሃ ማለት እኮ ይኸውልህ የገንዘብ አይደለም የአእምሮ ድሃ ነው። አንተ ደግሞ ነው እንዴ በምድር ላይ እኮ ድሃ ማለት የአእምሮ ድሃ እንጂ የገንዘብ እኮ ገንዘብ በመስራት የሚመጣ ነው። ልብስ በመስራት የምትለብሰው ነው። ምግብ በመስራት የምትበላው ነው። አሁን ገባክ ጅቦ? አይገባውም እኮ የገንዘብ የጌታቸው አጎት ልጅ ነው። አይገባውም። እኔ የገባኝ ነገር አንድና አንድ ነው። እንኳን ትንሽ እየበላ ስላደገ ሞጣ ወተት አልጠጣም። ሞጣ አቤት ከሰው ማለቴ ተቃራኒ ሀሳብ እንዳለ አውቃለሁ ከማንኛውም ሰው ጋር። እኔ ተቃራኒ የለኝም በሀሳብ ፍጹም ከሰው ጋር ስትግባባ ያየው ከብርጅስቶን ጋር። ምክንያቱም ሰው ደደብ ስለሆነ ነው እኮ። ብርጅስቶንም ጋር እኮ ተጣልተዋል እኮ። አሁን እኮ በምንድን ነው ልጠይቀው? እኔ ትንሽ ቀር ያለኝም ነገር አለ። እሺ ቀጥል። ለምን በለኝ ሰዎች የሚያመጡትን ሀሳቦች በመልካም መንገድ ማየቱ የተሻለ ነው ብዬ አስባለሁ። የሆነ ሰው ነገር ሊያደርግ ሲያስብ ወደ ፖለቲካ ውስጥ መክተት ለራስ ጥቅም ምናምን ይሄ ልክ አይመስለኝም። የተጎዱ ሰዎችን ወይ ሴቶችን ብታያቸው አንተም ታዝናለህ ብዬ አስባለሁ። ለሴት ልጅ አይ ቡላላ ከኛ በላይ ኤክስፒሪየንስ 25 ዓመት ቡላላውን አንተ አሁን ኤክስፒሪየንስ ነው ከኔ በላይ እኮ ስለማውቀው ነው። ቡላላ አንተ የምታውቀው ነገር ነው እንዴ ሁሌ የሚሆነው? ሞጣ ቡላላ እኔ ሁሌ የማውቀው ሳይሆን የኔን አስተሳሰብ ነው የተናገርኩ። እኔ አያገባኝም ያንተ አስተሳሰብ እንደተጠበቀ አስተሳሰብ ልክ ይሁን። አንተ እንደፈለክ ቡላላ ይሁን። ያንተም የጅቦም የእህታችንም የጃፒም የኔም የተከበረ ሀሳብ ነው። ህዝቡ ነው ህዝቡ ይሸምታል። የሚስማማውን ይሸምታል፣ የማይስማማውን አይገዛም። አየህ ቡላላዬ ህዝብ ይሁን ሱቅ ተከፍቶለታል። የሆነ ማኛ ሱቅ አለ፣ የሞጣ ሱቅ አለ። የትኛው ነው ብሎ ህዝቡ እኮ ያጣራል። ተገለባባጩ የትኛው ሱቅ ነው ያጣራል። ግን ሁሌ ተቃራኒ ሱቅ ነው ብሎ ይኸውልህ ሚዛኛው ሱቅ ነው ብሎ ይኸውልህ ሚዛን አጭበርባሪው የትኛው ሱቅ ነው ብሎ ያጣራል ህዝቡ። የአራዳ ልጅ ቡላላ ያንተም ሀሳብ ትክክል ነው ስለምን ላዩ ያንተ ተከታዮች ቢጤዎች አሉ። ስለዚህ ያንተ ሀሳብ ትክክል ነው። የኔ ሀሳብ በኢትዮጵያ ህዝብ ሁሌ ያው አንድ ነገር ለኛ ወንድሜ አንተ በቃ ይኸውልህ ትክክል የሚወስዱ ሰዎች ምን መሰለህ እኮ አይዲያል አስተሳሰብ ይኖረው። ይኸውልህ ጭንቅላትን ሀሳብ ተቃራኒ ሀሳብ ሲሆን ተቃራኒ አትበል። ያንተን ሀሳብ የሚገዙ ሚሊዮኖች አሉ። ስለዚህ የገዙ ሰዎች ስላሉ ቡላላ ያንተም ሀሳብ ትክክል ነው። የጃፒ ሀሳብ ትክክል ነው። ሀገሩ ልክ ነው። ቡላላ ግን ከብርጅስቶን ጋር ረዥም ዘመን አብራችሁ አገልግላችኋል። ለምን ተጣላችሁ? ሀሳባችሁ አንድ ነበር። አልተጣላንም። ብርጅስቶን የሆነ ትምህርት ቤት ስላለች ነው ትመጣለች። ከሰሞኑ አይደለም ቤቷን ከፍታ እኮ ታወራለች እኮ። ኖ የለም እሷ ቤትም አታወራም። ኧረ እኛ እየገባን እኮ ታፕታፕ እናደርግላታለን። የለም እሷ አንደኛ ብራንቻችን ነው። የጀርመን ብራንች አለን፣ ዱባይ ብራንች አለን፣ አሜሪካ ብራንች አለን፣ ኢትዮጵያ ብራንች አለን። ጭራሽ ኢትዮጵያም አላችሁ ብራንች? ኦፍ ኮርስ
እንትና እነ ጆከር ሲያወሩ አልሰማም። የሞጣ ወንድም የብልጽግና ክንፍ ነው ጎጃም ላይ ይላሉ እኮ። እነሱ ዝም ብለው ነው። እነሱ ዝም ብለው ነው። የወያኔ ተሸካሚዎች ናቸው እነሱ። ወያኔን መሸከም ሲፈልግ ስም ይሰጣል። ሞጣ ትልቅ መቀመጫ ዱባይ ይዘው መጥተው ነበር ጃፒ። አንተ ደግሞ ያ ትልቅ መቀመጫ ግን የት እንዳለ አይታወቅም። ፎቶም እኮ አይተን ነበር እኛ እንደው እኮ ያን መቀመጫ አይቶ ምን እንዳለ ታውቃለህ? ከዲሲ ደወለና ጀግናው አለ። አቤት አድርጉት። እንደ ጎንደር ሰው ነው። አይ ጀግናው፣ አይ ጀግናው። እኔ ደግሞ ምን ሊል ነው ብያለሁ። አየነው እኮ መቀመጫውን ብሎ ቁጭ። ለካ ዘገየ የሚያሳየውን አይቶ ነው። ምንድነው እለዋለሁ። ይሄንማ ብትታማበት በሽጉጥስ ብመታበት አላለም። ሰው እኮ በጣም እኮ ጉደኛ እኮ ነው። የኢትዮጵያ ሕዝብ ያልፍለታል ብለህ ታስባለህ ጃፒ? ኧረ እኔ በፍጹም ከአንተ ጀምሮ አሁን ብሪጅስቶን ተጣልታለች። ይኸውልህ አያዥው አሁን ጃፒ የሚል ስማ እንግዲህ ይኸውልህ ጃፒ አሁን ትልቅ ሰው የሚባል ነገር አዋቂ ነው፣ ተጫዋች ነው። እኔ አይደለም እኮ ያልኩት። እኔ እኮ እዚህ ጋር እንትናችሁ ሳይ እነማን ናቸው ያሉ አይደለም ሳያችሁ እሷ አንተ ለብቻው ያራዳ ልጅ። ኧረ ተይ ጃፒ የዝንብ ጠንጋራ እናውቃለን። ያራዳ ልጅ እንለፈው ብቻ እኮ እንለፈው እንጂ እንለፈው። የቁልጫ ድንግል የምናውቅ ሰው አሁን ሰላም ልበለው ሞጣ እና ደግሞ ማስተዋወቅ ሞጣ ሰላም ነው። እንዴት ነህ? ሰላም አዲስ ዳቦ ነው የሚለው። አዎ እንዴት ነህ? ሰላም ነው። እንደው እኮ ይሄስ ይገርመኛል። ቲክታክ የእውነት እኮ ነው ሞጣ። አንድ ቀን የሳዳል ከማጂ አጎት ልጅ ነኝ። የሊባቧ ነኝ። የባህር ዳሯ የጣና ገዳም ነኝ። ሰማና የጣና